ምርጥ ያልኳቸው ፊልሞች የማቀርብበት አዲስ ቻናል ነው። አዲስ ቻናል እንደመሆኑ የእናንተ አንድ ሰብስክራይብ በጣም ይጠቅመኛል። ሰብስክራይብ እያደረጋችሁ ላይክ አድርጋችሁ ጀምሩ። በእኩለ ሌሊት ቶሚ ከፍቅረኛው ጋቢ ጋር ወጥቷል። ክለብ ደጃፍ ላይ ከጓደኞቻቸው ጋር ይገናኛሉ። ቶሚ አንዳንድ እጾችን ይወስዳል። ጋቢ ግን ፈቃደኛ አይደለችም። የክለቡ ሰልፍ ባለመንቀሳቀሱ ቶሚ ጥበቃውን ለመረበሽ ይሄዳል። ሰውየው እንዲሄድ ቢነግረውም ቶሚ በጥፊ መታው። ጥበቃው በጣም ተቆጣ። ነገሩ ሳይባባስ ጓደኞቻቸው መጥተው ይገላግሏቸዋል። ከጥቂት ቆይታ በኋላ ሌላ ክለብ ውስጥ መጠጥ እየጠጡ ነው። እጽ ለመጠቃቀም ወደ ሽንት ቤት ገቡ። ጋቢ እንድትወስድ ቢወተውታትን እሷ ግን እምቢ አለችው። ሌላ ሴት ግን የቀረውን ተጠቀመችው። ከዚያ በኋላ ቶሚ ከዛች ሴት ጋር ይጨፍራል። ከክለቡ ሲወጡ መንገድ ላይ ይጮዋሉ። ቶሚ ቢያስታውቀው መጠጡን አላቆመም። ደግሞ ከሌላኛዋ ሴት ጋር ጀመረ። ጋቢ ይህንን ስታይ ወዲያውኑ ሴቲቱ ጸጉሯን እየጎተተች ትወስዳታለች። በመጨረሻ ጋቢ ከሌሎቹ ጋር ታክሲ ውስጥ እንዲገባ ነገረችው። ቶሚ ሰዎችን መረበሽ ስለፈለገ በእግሩ መሄድን ይመርጣል። አውቶቡስ ማቆሚያ ላይ ይሸናል። ወደ ሌላም ክለብ ይገባል። መንገድ ላይ ሲንከራተት አንድ መኪና በድንገት ከኋላው ይቆምና አሽከርካሪው ሊይዘው ይወርዳል። ከተወሰነ ጊዜ በኋላ ክሪስ ሪና የምትባል ሴትን በአንድ ምግብ ቤት ያገኛታል። የሱስ ችግር እንደሌለባት ለማረጋገጥ ጥቂት ጥያቄዎችን ጠየቃት። ከዚያም የጽዳት ሰራተኛ ሆና እንድትቀጠር ውል ያስፈርማታል። በማግስቱ ጠዋት ሪና የክሪስ ቤት ትደርሳለች። አንዴ ውስጥ ከገባች በኋላ ክሪስ ይፈትሻታል። ስልኳንም ተቀብሎ ካዝና ውስጥ ያስቀምጧል። ውሏ ሚስጥር የመጠበቅ ስምምነትና አንዳንድ መደበኛ ያልሆኑ ስራዎችን እንደሚያካትት ነገራት። በዚያ ቅጽበት የክሪስ ሚስት ካትሪን ወደ ክፍሉ ትገባለች። በመቀጠል ክሪስ ቤቱን ያስጎበኛታል። እንዲሁም የ10 ዓመት ልጁን ጆናታንን ያስተዋውቃታል። ሪና ወደ ባለትዳሮቹ መኝታ ክፍል እንዳትገባ ይከለክላታል። ካትሪን እንደምትበሳጭ ይነግራታል። በመቀጠል ክሪስ ወደ ምድር ቤት ወሰዳት። ቶሚ በሰንሰለት ታስሮ በማየቷ ትደነግጣለች። እሱ መሬት ላይ በቀጭን ፍራሽ ላይ ተኝቷል። የፈራችው ሪና ለመውጣት ትሞክራለች። ክሪስ ግን ቶሚ ታሞ እንደሆነና እያከሙት እንደሆነ ሊያስረዳት ሞከረ። እንዲሁም ስለ እሷ ታሪክ እንዳጠናና የቪዛ ሁኔታዋ ውስብስብ እንደሆነ የመባረር ትዕዛዝም እንዳለባት ነገራት። ጭራሽ በኢሚግሬሽን መስሪያ ቤት ጓደኛ እንዳለውም አስጠነቀቃት። ስለዚህ ሪና ለመቆየት በግድ ተስማማች። ከዚያም ክሪስ የጽዳት ዕቃዎቻቸውን ያሳያታል። ከውጪ ምንም ነገር ማምጣት እንደማትችልና የሚጠቀሙት ለአካባቢ ተስማሚ የሆኑ ነገሮችን ብቻ እንደሆነ ይነግራታል። የምድር ቤቱን ማጽዳት አለባት። ነገር ግን ቶሚ በጭንቀት ላይ ስለሆነ የሚናገረውን መስማት የለባትም። አደጋ ከተሰማት ክሪስ የሰጣትን የኤሌክትሪክ መከላከያ ወይም የቃሪያ ስፕሬይ መጠቀም ትችላለች። ቶሚ በመጨረሻ ሲነቃ ሪናን ያያትና እርዳታ ይለምናታል። እሷ ግን ችላ ብላው ወደ ላይ ትሮጣለች። ክሪስ ቶሚን እዚያ ለረጅም ጊዜ እንደማያቆዩትና አሁን ያለበት የአመጽ ደረጃ እንደሆነ አረጋገጠላት። ምሽት ላይ ክሪስ ለቶሚ ምግብ አመጣለት። ቶሚ ግን ምግቡን መሬት ላይ ጥለዋል። ቶሚ ሊይዘው ሲሞክር ክሪስ ወደ ኋላ ያፈገፍጋል። ሰንሰለቱን በጣም ስለሳቡ ሊታነቅ ደረሰ። አልጋው ላይ እንዲተኛ ከረዳው በኋላ ክሪስ ከቤተሰቡ ጋር እራት ለመብላት ይመለሳል። ጆናታን ቶሚ ምግቡን ወዶት እንደሆነ ሲጠይቅ ክሪስ አዎ በማለት ይመልሳል። ካትሪን ምን እንዳደረገ ትጠይቀዋለች። ክሪስ ግን ሁሉም ነገር በቁጥጥር ውስጥ እንዳዋለው ያረጋግጥላታል። በሚቀጥለው ቀን ምድር ቤት ውስጥ ክሪስ ቶሚ ከማህበራዊ ሚዲያ የተወሰደ የድሮ የጩኸት ምሽቱን ቪዲዮ ያሳየዋል። ቶሚ ግን ደስ አለው። ክሪስ ቶሚ የፈጸማቸውን ወንጀሎች ሁሉ ይጠቅስለታል። ከዚያም ቴሌቪዥኑ ክሪስና ጆናታን በዩኬ ውስጥ ሰክሮ በመንዳት ስለሚከሰቱ አደጋዎች የሚያወሩበትን ቪዲዮ ያሳያል። ቶሚ ግን በቁም ነገርም አልተመለከተውም። ከሰዓት በኋላ ቶሚ ሰንሰለቱን ለመበጠስ ሲታገል ይውላል። በቴሌቪዥን ላይ ቁጣን ስለመቆጣጠር ቪዲዮ ይተላለፋል። በትግሉ መሃል ቶሚ በድንገት ጠረጴዛውን ሲመታው የሽንት ዕቃ በላዩ ላይ ይፈሳል። ይህ በእንዲህ እንዳለ ክሪስ ካትሪንን አብረው ወደ ምድር ቤት እንድትወርድ ያሳምናታል። አልጋ ላይ ተጠቅልሎ ያገኙታል። ክሪስም ስለፈሰሰው ሽንት ሊጠይቀው ይቀርባል። በሽንት የተበላሸው ሱሪ በካትሪን ላይ ወረወረ። ክሪስ ላይ ዘሎ በሰንሰለቱ ሊያንቀው ሞከረ። ክሪስ ካትሪን ወደ ላይ እንድትሄድ ይነግራታል። እሷ እንደወጣችም ቶሚ መጥቶ በቁጥጥር ስር አዋለው። በኋላም ክሪስ ካትሪንን ይቅርታ ይጠይቃታል። ገላዋን እንድትታጠብ ውሃ አዘጋጀላት። ከዚያም ክሪስ ሻንጣ ይዞ ወደ ምድር ቤት ተመለሰ። ቶሚ ለሚስቱ ይቅርታ መጠየቅ እንዳለበት ይነግረዋል። ቶሚ ግን እነሱ ይቅርታ ሊጠይቁት እንደሚገባ ነገረው። ሊያደርስባቸው የሚፈልገውንም የጥቃት ፍላጎት ገለጸለት። ክሪስ መነጽሩን ካወለቀ በኋላ ሻንጣውን ሲከፍት የተለያዩ መሳሪያዎች ይታያሉ። ቶሚ ፊት ላይ የቃሪያ ስፕሬይ ይረጭበታል። በዱላም ይደበድበዋል።
በኋላ ጆናታን ከቶሚ ጋር ጊዜ ማሳለፍ ይችል እንደሆነ ክሪስን ጠየቀው። ክሪስ ጥሩ ሐሳብ ነው፣ ነገር ግን ቶሚ ገና ዝግጁ አይደለም አለው። በማግስቱ ሬና ተመልሳ መታ ማጽዳት ጀመረች። ቶሚ ችላ ስላለችው ይወቅሳታል። ሬና ግን ምንም ማድረግ እንደማችል ነገረችው። የአነጋገሯ ዘይቤ የውጭ ሀገር ሰው መሆኗን እንዲያውቅ አደረገው። ስለዚህ እስክታለቀስ ድረስ ሰደባት። በዚያ ቅጽበት ክሪስ ገብቶ የሆነውን ያስተውላል። ቶሚ ይቅርታ እንዲጠይቅም አዘዘው። ቶሚ እምቢ አለ። እሱንም ለመስደብ ሞከረ። ነገር ግን ክሪስ ሲቀርበው ፈራ። ከጥቂት ማቅማማት በኋላ ቶሚ ድጋሚ እንደማያደርገው ተናገረ። ሬና ከሄደች በኋላ ክሪስ ለቶሚ መድኃኒት ይሰጠዋል። እጁን ሊነካው ሲሞክር ቶሚ ይደነግጣል። ክሪስ ግን እብዶች እንዳልሆኑ ነገረው። ከጥቂት ቆይታ በኋላ ቶሚ ሳሎን ጣሪያ ላይ በሰንሰለት ይታሰራል። ጆናታን አብሮ ፊልም እንዲያዩ ፋንዲሻ ሰጠው። ጆናታን የቻርሊን ተወዳጅ ፊልም ይመርጥለታል። ካትሪን ድምፁን ከመኝታ ክፍሏ ሰምታ ከቤተሰቧ ጋር ለመቀመጥ ወረደች። ፊልሙ በጣም አሳዛኝ መጨረሻ ነበረው። ቶሚም ራሱን ሲያለቅስ አገኘው። በዚያም በጣም ስለተረበሸ ወደ ምድር ቤት እንዲመለስ ይደረጋል። በኋላ አልጋ ላይ ካትሪን ፊልሙ ቻርሊን እንዳስታወሳትና ትላንት ሌሊት ስለሱ አልማ እንደነበር እያለቀሰች ነገረችው። ቻርሊ ማለት ከዚህ በፊት እንደ ቶሚ ያሰሩት ሰው ነው። ምድር ቤት ውስጥ ቴሌቪዥኑ ሕገወጥ እጾች መጥፎ እንደሆኑ ለልጆች የሚያስተምር ቪዲዮ ያሳያል። ቶሚ ለማጥፋት ቢሞክርም አልተሳካለትም። ከዚያም ሰንሰለቱን ከግድግዳው ለመንቀል ሞከረ። እሱም አይሆንም። በቪዲዮ ላይ ያለው ሰው የለውጥ ሚስጥር አሮጌው መዋጋት ሳይሆን አዲሱ መገንባት ነው ይላል። ይህም ለቶሚ አዲስ ሐሳብ ሰጠው። በማግስቱ ቶሚ ጥሩ ቃላትን በመጠቀም ለካትሪን ይቅርታ ጠየቀ። በራሱም እንደሚያፈር ተናገረ። ድጋሚ እንደማያደርገውም ቃል ገባ። ከጥቂት ማቅማማት በኋላ ካትሪን ይቅርታውን ተቀበለች። በመቀጠል ክሪስ ሌላ ቪዲዮ ከፈተ። ካትሪንም ለቶሚ መነጽር ታመጣለታለች። መጀመሪያ ላይ ቶሚ መነጽር እንደማስፈልገው ቢናገርም ሲያደርገው ግን ሁሉም ነገር ምን ያህል ምርጥ ሆኖ እንደሚታይ ይደነቃል። አዲሱ ቪዲዮ ቶሚ መንገድ ላይ የፈጠረውን ጥፋትና ውድመት ያሳያል። ቶሚ በሆነ መንገድ ሳይታወቅ ከወንጀሎቹ ሁሉ ማምለጥ ችሏል። ቆየት ብሎ ክሪስ ቶሚ ሽንት ቤት እንዲጠቀም ሰንሰለቱን ትንሽ ያረዘመለት። ቶሚ ስክሪኑ ለማጥፋት እድሉን አገኘ። ካትሪን የቻርሊ ልብሶችና መጽሐፍ ታመጣለታለች። ቶሚ ግን መጽሐፍ የሚያነቡት ፋራዎች ብቻ እንደሆኑ ያስባል። ካትሪን ስትበሳጭ ቶሚ እቅዱን ያስታውስና መጽሐፉን ለማንበብ ሞከረ። በዚያ ቅጽበት የቤት ደውል ተደወለ። ካትሪን ወደ በሩ ሮጠች። ፖስታ ሰራተኛው መምጣቱን አየች። ፖስታ ሰራተኛው እስኪሄድ ድረስ ክሪስ ቶሚን ዝም እንዲል ያስፈራረዋል። ሲጨርስም ጥሩ ልጅ አለው። ካትሪንም በጆናታን ለማንም ሰው በሩን እንዳይከፍት አሳሰበችው። በማግስቱ ካትሪን በጆናታን ልብሶች ውስጥ ሲጋራ ታገኛለች። ስለዚህ ክሪስ ከልጁ ጋር ይነጋገራል። ጆናታን ሲጋራው መንገድ ላይ እንዳገኘውና አንዱን እንደሞከረው አመነ። ነገር ግን ድጋሚ እንደማያደርገው ቃል ገባ። ክሪስ እሱም በልጅነቱ አንዱ ሞክሮ እንደነበር ነገር ግን ዋናው ነገር መተው እንደሆነ ነገረው። ጆናታን መታዘዙን ሲያይ ክሪስ ጥሩ ልጅ አለው። ሆኖም ካትሪን ጆናታን መቀጣት አለበት ብላ ስለምታምን ሌላ ሲጋራ እንዲያጭስ ታስገድደዋለች። ጆናታን እያሳለና ጉሮሮ እየተቃጠለ አጫሰ። ሲጨርስ ካትሪን አንተን የሚያጠፋን ነገር ሁሌ ማጥፋት አለብህ የሚል ምክር ሰጠችው። በሚቀጥለው ጊዜ ሬና ስትመጣ ቶሚ ይቅርታ ይጠይቃትና ሲጋራ እንድትሰጠው ይለመናታል። እሷ ግን እንደማታጨስ ነግረው ማስቲካ ትሰጠዋለች። ቶሚ ስለ ቤቱ ዝርዝር መረጃ ሲጠይቃት እሷ ግን ባልሰማት ሄዳለች። ከዚያም ቶሚ እጁን ወደ ልብስ ማጠቢያ ክፍሉ ሰዶ የጽዳት ዕቃዎቹን ለመያዝ ቢሞክርም አልተሳካለትም። ኩሽና ውስጥ ክሪስ የላስቲክ ቢለዋና ሹካውን በብረት ለመቀየር ቢያስብም በኋላ ግን ይተወዋል። ክሪስ ወደ ምድር ቤቱ ሲወርድ ቶሚ መጽሐፍ እያነበበ ይመስላል። ክሪስ ፖሊስ መሆኑን ስለተረዳ ኮንስታብል ብሎ ጠራው። ነፃነቱ እንዲሰጠውና ለማንም እንደማይናገር ቢምልም ክሪስ ግን ቴሌቪዥኑን ያዘጋጃል። ካትሪን ስትቀላቀላቸው ቶሚና ጓደኞቹ አንድን ትንሽ ልጅ ሲያንገላቱ የሚያሳይ ቪዲዮ ይመለከታሉ። ቶሚ ይህንን በማየቱ ተረብሾ እያለቀሰ እንዲያቆሙት ለመናቸው። በማግስቱ ክሪስ ጆናታንን የሂሳብ የቤት ሥራ ሊያስረዳው ቢሞክርም በጣም ስለሚቆጣው ካትሪን ትረከባለች። ከዚያም ክሪስ የቆሸሹ ዕቃዎችን ለመውሰድ ወደ ምድር ቤት ተመለሰ። ቶሚያውን የምር እያነበበ ነው። በመጽሐፉ ውስጥ ያሉ ከባድ ቃላት እንዳልገቡት ተናገረ። ክሪስ አንዳንድ መመሪያዎችን ይሰጠዋል። ቶሚም አንድ ሐሳብ መጣለት። መጽሐፉን ጨርሶ ካነበበ የእግር ኳስ ውጤቶችን ማወቅ ይፈልጋል። በምትኩ ግን ክሪስ ለእያንዳንዱ ለጨረሰው መጽሐፍ አልኮል የሌለው ቢራ እንደሚያመጣለት ቃል ገባ። በዚያ ምሽት ክሪስ ካትሪን ውጭ ያገኛታል። እሷም በቃውን ጊዜው ደረሰ ትለዋለች። በማግስቱ ጠዋት ቶሚ ስፖርት እየሰራ ያነባል። በዚያ ቅጽበት ቤተሰቡ ኬክ ይዘው የልደት መዝሙር እየዘመሩ ወደ ምድር ቤቱ ይገባሉ። ቶሚ ሻማዎቹን ያጠፋል። ካትሪንም
ኬኩን ጆናታን እንደጋገረው ነገረችው። ለስጦታ ማሳብ አላት። ነገር ግን መጀመሪያ ክሪስ ቶሚን እንዲተኛ ያደርገዋል። ከጥቂት ቆይታ በኋላ ቶሚ በትልቅ ሜዳ ላይ ራሱን አገኘው። አሁንም በሰንሰለት የታሰረ ቢሆንም አዲስ ልብስ ለብሷል። ለልደቱ ሽርሽር እያደረጉ ነበር። እሱም አብሯቸው እንዲቀመጥ ተፈቀደለት። እየበሉ ሳለ ስለ መጽሐፉ ከካትሪን ጋር ይወያያል። የኩሽናውን ቢለዋ በአይኑ እያየ ለመስረቅ ቢመኝም ራሱን በቴኒስ ጨዋታ ያዘናጋዋል። በሽርሽሩ መጨረሻ ጥንዶቹ ቶሚን መልሰው ለመውሰድ እንዲተኛ ያደረጉት። ቶሚ ሲነቃ ፎቅ ላይ ባለች ትንሽ ክፍል ውስጥ በሰንሰለት ታስሮ አገኘው። ክሪስ ለሰንሰለቱ በጣሪያው ላይ የገጠመለትን መያዣ አሳየው። አሁን ቶሚ የቤቱን ብዙ ክፍሎች ማግኘት ቻለ። ካትሪን መሻሻሉን አይታ እንደ እምነት ምልክት ልዩ ደውሏን ሰጠችው። ከጥቂት ቀናት በኋላ ክሪስ መያዣውን ያራዝምለታል። አሁን ቶሚ ወደ ታችም መውረድ ቻለ። ሆኖም ክሪስ መቼ መውረድ እንዳለበት የሚቆጣጠርበት ቁልፍ አለው። ቶሚ በሰንሰለቱና በመያዣው አንዳንድ ጥበቦችን በማሳየት አመሰገናቸው። ከሰዓት በኋላ ቶሚ የክፍሉ የቀድሞ ባለቤት ማን እንደነበረ ጆናታንን ጠየቀው። ጆናታን ሳይመልስ ክሪስ ጠራው። ይህ በእንዲህ እንዳለ ከተማ ውስጥ ሬናን የሆኑ ሰዎች እየተከታተሏት ነው። ወደ ክሪስ ቤት ለጽዳት ስትመጣ ቶሚ ማዘኗን አስተዋለ። የሚያስከፋትን ሰው ሁሉ እንደሚመታላት ይነግራታል። ቁልፉን እንድትከፍትለት ቢጠይቃትም ፓስወርድ እንደማታውቅ ትነግረዋለች። ቆየት ብሎ ቶሚ ካትሪንን የአትክልት ስፍራ ውስጥ ዝም ብላ ስታይ ያገኛታል። ክሪስን እንደ ባልና ሚስት አሁንም ግንኙነት እንዳላቸው ይጠይቀዋል። ክሪስ ግን ወሬውን ይለውጠዋል። 11 ሰዓት ላይ ካትሪን የሪና የሥራ ሰዓት ቢያበቃም አሁንም ቤት መሆኗን አስተዋለች። ሪና ሰዎች እየተከተሏት እንደሆነና ከአገሯ ያመጣ ሰው መልሶ እንዳገኛት ትናገራለች። ካትሪን ሁኔታው ሰላም እስኪሆን ድረስ አብራቸው እንድትቆይ ጋበዘቻት። ከዚያም ሪና ገላዋን ታጥባ ስትወጣ ቶሚ የፍቅር ቃላትን ይሰነዝርባታል። ክሪስ ለካትሪን የበለጠ የፍቅር ስሜት ማሳየት እንዳለበት ቶሚ የተናገረው ትክክል እንደነበር ያምናል። ለዚህ የቶሚና የሪና እርዳታ ያስፈልጓል። ከተወሰነ ጊዜ በኋላ ቶሚና ካትሪን ስላነበቧቸው መጽሐፍት ይወያያሉ። ካትሪን እጾች ከእውነተኛው ሕይወት መሸሻ ናቸው ስትል፣ ቶሚ ደግሞ አንዳንድ ሰዎች ሕይወታቸው ከባድ ስለሆነ ለመቀጠል እጾች እንደሚረዷቸው ያስረዳታል። ምሽት ላይ ካትሪን ወደ ታች ስትወርድ ክሪስ የአትክልት ስፍራ ውስጥ የፍቅር እራት አዘጋጅቶ ታገኘዋለች። ሪና አስተናጋጅ ትሆናለች። ጆናታን ሙዚቃ ይጫወታል። ጥንዶቹ እየጨፈሩ ይዝናናሉ። ቶሚ እነሱን እያየ በጥቂቱ ያለቅሳል። ሪና ወደ ውስጥ ስትገባ ቶሚ ቢለዋ እንድትሰጠው ለመናል። ሪና ከመሄዷ በፊት ኩሽና ውስጥ ያለውን መሳቢያ ከፍታ ትወጣለች። ቶሚ መሳቢያውን ለመድረስ ቢታገልም ሰንሰለቱ አያደርሰው። በእግሮቹ ታግሎ መሳቢያውን በደንብ ከፍቶ የብረት መውጊያ ይሰርቅና በአንድ የአበባ ማስቀመጫ ውስጥ ይደብቋል። እዚያ ምሽት ካትሪን ለዓመታት እንዲህ ተደስታ ስላላያት ክሪስ ቶሚን ለማመስገን ኩኪስ ያመጣለታል። ቶሚ ለምን እኔን መረጥከኝ ብሎ ይጠይቀዋል። እንዲሁም ከእሱ በፊት በዚህ ክፍል ውስጥ ማን ታስሮ እንደነበር ይናገራል። ክሪስ ይክድና ይወጣል። በማግስቱ ጠዋት ክሪስ ወደ ስራ ሲሄድ ሌላ መኪና በአቅራቢያው መኖሩን አላስተዋለም። ግቢው ሳይዘጋ ሰዎቹ ገብተው ሴቶቹን የአትክልት ስፍራ ውስጥ ያገኟቸዋል። ሰዎቹ በሌላ ቋንቋ ማውራት ሲጀምሩ ሴቶቹ በድንጋጤ ወደ ቤት ይሮጣሉ። ሬና እያለቀሰች እነዚህ ሰዎች ቤተሰቧ እንደሆኑና መሄድ እንዳለባት ትናገራለች። ቶሚ እንድትቆይ ሲለምናት እሷ ግን እቅፍ አድርጋ የቁልፉን ፓስወርድ በጆሮ አንሾካሾቀች። ሰዎቹ ወደ ኋላ ሲጎትቷት ቶሚ ሊመታቸው ሞከረ። ነገር ግን በቀላሉ አሸንፎ ደበደቡት። ክሪስ ሲመለስ ሰዎቹና ሬና ሄደዋል። ክሪስ ሚስቱን ካረጋጋ በኋላ ቶሚን አይቶ ቢራ ይሰጠዋል። ቤተሰቡን ለመጠበቅ እንደ ወንድ በመታገሉ እንደሚኮራበት ነገረው። በዚያ ምሽት ቶሚ ማስቲካ አኝኮ ደውሉ እንዲያጮህ ውስጡ ይለጥፈዋል። ከዚያም መጽሐፍት ላይ ቆሞ ፓስወርዱን በመጠቀም ቁልፉን ይከፍታል። ቶሚ ወደ ታች ይወርድና ሰንሰለቱን ይበጥሳል። ይህ ድምፅ ክሪስን ከእንቅልፉ ቀሰቀሰው። ክሪስ ሽጉጥ ይዞ ወደ ታች ይወርዳል። ቶሚም የመስታወት ብርጭቆ በእጁ ላይ በመስበር ሽጉጥ ቀማው። ቶሚ ለማምለጥ ቢሞክርም የውጭው በር ተቆልፏል። ክሪስ ሳይደነግጥ እንዲያቆም ለመነው። ሆኖም ቶሚ ሽጉጡን ሲያዞርበት ይፈራል። በዚያ ቅጽበት ካትሪን መጣ። ጆናታን ተኝቷልና ድምፅ እንዲያሰሙ ትጠይቃለች። ሽጉጡን ከቶሚ እየተቀበለች መሄድ እንደማይፈልግ ትነግረዋለች። ቶሚ ተቆጥቶ ይሰድባቸዋል። መሄድና የራሱን ሕይወት እንዲኖረው እንደሚፈልግ ይጮሃል። ካትሪን ስትቆጣ ሳታስበው የቀድሞ እስረኛቸው ለነበረው ቻርሊ ተጠቀምበት የነበረውን ቅጽል ስም ለቶሚ ትጠቀማለች። ቶሚ ተቆጥቶ የቀድሞ ሰውዬ አልሆነም ይላቸዋል። ክሪስም እንደባለፈው እንዳይደገም በማለት በሩን ይከፍትለታል። ካትሪን ሽጉጡን ተጠቅማ ራሷን ለማጥፋት ብትሞክርም ክሪስ በጊዜ ይይዛታል። ካትሪን
የቶሚን ስም እየጠራች ብትለምነውም እሱ ግን ከቤት ወጥቶ ሮጠ። ለጥቂት ጊዜ ከሮጠ በኋላ መንገድ ላይ ወደቀ። ከተወሰነ ጊዜ በኋላ ቶሚ ወደ ቤቱ ይመለሳል። መርማሪዎች የሆነውን ጠየቁት። ሆስፒታል እያለ አግተውኝ ነበር ያለው ቤተሰብ አሁን ግን እንደሌለ ይክዳል። የመድኃኒቱ የጎንዮሽ ጉዳት እንደሆነ ተናገረ። ባለፉት ወራት ከቅርብ ጓደኛው ጆናታን ጋር እንደነበረ ቢናገርም መርማሪዋ ለማመን ከበዳት። ቶሚ ሲጠፋ እናቱ ወደ ፖሊስ እንዳልሄደች የሄደችው ግን ጋቢ ብቻ እንደሆነ ሲሰማ በጣም አዘነ። በዚያ ምሽት ጋቢን ለመፈለግ ወደ ክለብ ይወጣል። እሷም ሱሰኛ ሆና አገኛት። እሷም ትጠመጠምበታለች። ስለዚህ ከባድ ውሳኔ ወሰነ። በማግስቱ ጠዋት ቶሚ ዕቃዎቹን ይዞ እናቱን ሳያናገር ከቤት ወጣ። ከጋቢ ጋር ይገናኝና በመኪናው አብሮ ይጓዛሉ። ለሰዓታት ተጉዘው ገጠር ደረሱ። ቶሚ እንድትተኛ ከማድረጉ በፊት እንድታምነው ይጠይቃታል። መኪናውን በነዳጅ አርከፍክፎ ካቃጠለው በኋላ ራሷን የሳተችውን ጋቢን ተሸክሞ እስከ ክሪስ ቤት ይሄዳል። ልዩ ደውሉን ይደውላል። ወዲያውኑ በሩ ተከፈተ። ቤተሰቡ በደስታ ተቀብለው ወደ ውስጥ አስገቡት። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።